የሻዶ ተራና የተለመደ ቢሆንም ነገር ግን ጠንካራ ነው። እሷም ይሄን ደረጃ ለመድረስ ትመኝ ነበር። ሻዶም የዚኖን ደረት መጉዳት ቻለ። ዚኖም ይሄን ያህል ደረጃ ጠንካራ ከሆን ለምን ማንነትን ትደብቃለህ? ማን ነህ ብሎ ጠየቀው። ሻዶም እኔ ጥላ ነኝ፣ ጥላን ለማደም ጥላ ውስጥ የምኖር ብሎ መለሰለት። ዚኖም የመጨረሻ መፍትሄ ይሆነኛል ብሎ የሚያስበውን በእጁ የያዛቸውን ፍሬዎች አንድ ላይ ውጦ የኃይሉን ደረጃና ሰውነቱን ቀየረ። ነገር ግን ኩራቱ እንዳለው ነበር። ሻዶን ያጠቀዋል። አሁንም ሻዶ በቀላሉ ተከላከለለት። በስርና በጎን በተከታታይ በቡጢ መጥቶ አስወደቀው። አሌክሲያ እንዳትጎዳ ከአስማቱ ግድግዳ ሰርቶ ጨዋታው አልቋል ብሎ እውነተኛ ኃይሉን ተጠቀመ። ዚኖም ኃይሉን አይቶ በፍጹም የሰው ልጅ ይሄን ኃይል ሊኖረው አይችልም አለ። ሻዶም ከዚህ በፊት የሆነ ሰው የኒውክሌር ቦምብን መቋቋም ቢችል ብሎ ይመኝ ነበር። ያ ሰውም ተለማምዶ ሰውነቱንና ችሎታውንም ቢያጠነክርም ነገር ግን የተመኘውን ማሳካት አልቻለም። ከዛ ከአመታት በኋላ ለችግሩ መፍትሄን አገኘ። እሱም የኒውክሌር ቦምብ እንዳያጠፋው ከፈለገ ራሱ የኒውክሌር ቦምብ